ዛሬም ማሳያችሁ የዩቲዩብ ቻናል አከፋፈት በቀላሉ ነው ማለት ነው። በቀላል ስቴፕ በጎግል በክሮም በእንትና ሳይም በቀላሉ በራሱ እዛው ዩቲዩብ ላይ እንዴት አድርጋችሁ መክፈት እንደምትችሉ ላሳያችሁ። ላይክ ሼር እያደረጋችሁ ሰብስክራይብ አድርጉ። በዛው አጋጣሚ አበረታቱኝ። መክፈት ለምትፈልጉ በነፃ ያለምንም ክፍያ እከፍትላችኋለሁ ማለት ነው። እንደምታዩት ለምሳሌ እንትና ዩቲዩብ ላይ እንመጣለን። ዩቲዩብ አፕሊኬሽናችሁን ትነካላችሁ። ከዛም እንደዚህ ትመጡና እዚች ጋር እታይ እርሶ ወይም ዩር የሚል በእንግሊዘኛ ይመጣላችኋል። ክሊክ አረጋዋለሁኝ። ከዛም እዚች ጋር መለያ አካውንት ወይም ዩሮ አካውንት ይላል በእንግሊዘኛ። እንደምታዩት በእንግሊዘኛ አረጋዋለሁ። ከዛ ይችን እነካታለሁኝ። ይችን ማለት ነው። ከዛም እዚች ጋር የመደመር ምልክቷን አንድ ጊዜ ክሊክ አረጋታለሁኝ። እንደዚህ የስልካችሁን አሻራ አስገቡ ይላችኋል። ለእናንተ ጠቁሮ ነው የሚመጣ። የስልካችሁን በኮድ አስገቡ የምከፍቱበትም ማለት ነው። ከዛም እንደዚህ ይመጣና ኢሜል ኦን ኦር ፖይን ይላል። ስልክ ቁጥር ወይም ኢሜል አስገቡ ነው የሚለው። እኔ እዚህ ጋር ክሬት አካውንት ከሆነ ክሬት አካውንት ታላላችሁ። አካውንት ካላችሁ አካውንት ከሌላችሁ ደግሞ ፎርጊት ኢሜል ትላላችሁ። እኔ ኢሜል የሚለውን እነካዋለሁኝ። እዚህ ጋር እንደዚህ ስትነኩት በቁጥር ወይም በኢሜል ይላችኋል። ከዛ እናንተ ይሄን ታልፈለጋችሁ ደግሞ ክሬት አካውንት የሚለውን እንነካዋለን። ክሬት አካውንት ስነካው ምን እንደሚመጣ ላሳያችሁ። እዚህ ጋር ፎር ማይ ፐርሰናሊ ዩዝ ነው የሚለው። እታይ ደግሞ ቢዝነስ ነው የሚለው ማለት ነው። እኔ የመጀመሪያውን ወይም የሁለተኛውን ቢዝነስ የሚለውን እነካለሁ። እንደዚህ ስነካው ፈርስት ኔም ስምሽን አስገቢ ይለኛል። ፋጡማ እታይ የአባቴን ስም አሊ፣ ያው ፋጡማ አሊ ነው ስሜ። እዚህ ጋር ደግሞ ዴይ መንዝ ያናይር የተወለድሽበትን ቀን ምናምን አስገቢ ነው የሚለኝ። እዚህ ጋር ጃንዋሪ፣ እዚህ ጋር ደግሞ በ1986 1986 እዚህ ጋር ቀን አንድ ብዬ እዚህ ጋር ሴት ወይም ወንድ ይላል። ሜል እለዋለሁኝ። ፊሜል ነው የምለው። ከዛም እንደዚህ አሁን ለምሳሌ እዚህ ጋር ኢሜልሽን አስገቢ ብሎኛል። ኢሜል የማስገባው እንግዲህ ለእናንተ ለማሳየት ያክል ነው። እኔ እንግዲህ እንደዚህ ኢሜል አስገብቼለታለሁ። ከዛ እዚህ ጋር እመጣና ኔክስት እለዋለሁ ማለት ነው። ኔክስት እዚህ ጋር ኔክስት ስትለው ኮድ ያስገቢ ነው የሚለኝ። ኮድ ላስገበረ ፋቶ ኤፍቲ አይ እኔ የተዘበራረቀ ነው የማስገባው። ምክንያቱም ሰዎች ሀክ እንዲያደርጉ 3422 ብዬ እስኪ ልሞክረው። ይሰራል ይሄ ኮድ ወላ አይሰራም? እንደምታዩት እዚህ ጋር መጥቶልኛል ማለት ነው። ሴቭ ኦን ዲቫይስ ኦንላይን ነው የሚለው። ሌላ አካውንቶች ጋር ልያያዝ ነው። ምን እኔም ማያያዝ አልፈልግም። እንደምታዩት ኔክስት እለዋለሁ። ይሄው አሁን ዩቲዩብ ቻናል ከፈትም ማለት ነው። ይሄው መጣልኝ በቀላሉ። እዚህ ጋር ይሄንን የዩቲዩብ ህግ አንብባችሁ እናንተ መረዳት ተፈለጋችሁ አንብበት፣ አልፈለጋችሁም ተውት። ግን ለማወቅ ተፈለጋችሁ ይሄን ሁሉ እንግዲህ ታንባ አይዘለቅም ማንበብ ትችላላችሁ። እታች መጣና አግሪን እለዋለሁ እዚች ጋር ማለት ነው። አግሪን አሁን እንግዲህ ዩቲዩብ እየተቀበለ ነው ማለት ነው። በእንደዚህ መልኩ አዲስ ዩቲዩብ የምታዩት አዲስ ዩቲዩብ ክሬት አድርጌያለሁ ማለት ነው። ይሄው እዚች ጋር እዚች ጋር ማለት ነው ዩር የሚለው ኤፍ ብሎ መጥቶልኛል። እነካዋለሁኝ። ይሄው ክሬት ቻናል ፋጡማ አሊ ብሎኛል። እንደምታዩት እዚህ ጋር ክሬት እለዋለሁኝ። ይቺ ማለት ነው ክሬት እንደምታው ቀርጭ ነው የሚለኝ። አሁን የቪዲዮ ምናምን ቀርጭ ነው የሚለኝ። በእንደዚህ መልኩ ቪዲዮአችሁን ታስገባላችሁ። ሌላ ጊዜ ደግሞ ስማችሁን እንዴት እንደምትቀይሩ ቪዲዮ እንዳይረዝማችሁ ፕሮፋይል እንዴት እንደምታደርጉ ኮሜንት ላይ ጻፉልኝ፣ እነግራችኋለሁ። ሰላም ሁኑ።